አጋጭተን እቺ ፎቶ የተነሳናት እዚህ ይለኛል እና ታላቃችን አላጋጭም አለች። ትተናት ሄድን። ካላጋጨ አትነሳም። ኑሮ ነው እኛ ኑሮ ይገባል። ፎቶ ስታጋጫለህ እሺ በቃ ታጋጭ። እኔ እኮ በጣም ያለኝ ፎቶ በጣም ውስን ነው እና ለካ አላጋጭም። ለዛ አሁን ያንተ አይነት ባህሪ ያላቸው ቤተሰብ ውስጥ አዎ ባይዞ ቀልደኛ አሁን እቺ ወደዚህ ያለችው እህቴ ነች። ወደዚህ ያለችው አለች እዚህ ነው ያለችው። ወደዚህ ያለችው በጣም ምገርም ደራሲ በላይ እቺኛዋ ማለት ነው። ምገርም ነች ማለት ነው። የሆነ ነገር ስትጽፍ የሆነ ነገር ደግሞ እንትን አስተያየት ስትሰጥ ምትገርም በቃ ግን እሷም ስለዚህ አሁን ፊልም ወደፊት እሰራለሁ ብለኛልና ድርሰት ከቤት ነው። እሷ ትጽፍልኛለች። አዎ አጋጨች ማለት ነው። ቀጠለ ግጭታችን። አጋጨች ይቀጥላል። ግጭታችን ይቀጥላል። ጨዋ ነበርክ ድሮ? እኔ አይ ጨዋም አይደለሁም። በጥባጭ? አዎ ቤት በጥባጭ ነው፣ የታወቀ ነው። ደንብ። ስንተኛ ልጅ ነህ አንተ? ለቤቱ ይሄን ያህል ብዙ ቆይ ለቤቱ ብለህ ይሄን ያህል ካሰብክ ለውጩ እንዴት ነው? እስኪ ለቤቱ ስድስተኛ ነኝ። አገኘው አይገርምም? ሁላችሁም ነቀምት ላይ ነው የተወለድነው? አዎ ሁላችንም የነቀምት ልጆች ነን። አሁን ከነቀምትም አልወጣችሁም? እዛው ናችሁ? አይ እኔና አንዱ ልጅ ብቻ ነው የቀረነው። ሁሉም አዲስ አበባ ናቸው ያሉት። ስለዚህ ስትመጣውን ከነቀምት ያረፍከው እህቶች ጋር ነው? እህቶች ጋር ነው። ወንድሞቼም አሉ። አሁን ስትመጣ እነሱ ጋር ስታርፍ አጋጨህ? አዎ ዳርፋም ይቀጥላል እኮ እንደዚህ ግጭቱ ካሽን ባይሆን በሆነ ሲስተም ታጋጫለህ። ምክንያቱም ከነቀምት የሆነ ነገር ይዘህ ትመጣለህ። አጋጭተህ ከነቀምት ስመጣ እንዴት ነቀምት ላይ ምን አለ? ነቀምት ላይ የሌለ ነገር ጠይቀኝ። ሰሊጥ አለ። አሁን እነዚህ እንደ ኑግ ያሉ ቂቤ፣ ማር፣ ቡና፣ ማንጎ፣ ሸንኮራ በቃ ከነቀምት ወደዚህ ስትመጣ የፈለከውን ነገር ይዘህ መምጣት ትችላለህ። ማለት አለ ሪሶርስ አለ በደንብ። ማስታወቂያ ሰራ ራሱ እንደ ነፃነት ነውና እኔ ራሴ ድንገት ከጠፋሁባችሁ በዚህ ማስታወቂያ ተነሳስቼ ነቀምት ገብቼ ገፋኝ እኮ እየገባሁ ነው። ነቀምት የሌለ ነገር የለም እውነት። አሁን ልማቷም ፏ ብላለች፣ አምሮባታል እውነት። የነቀምት አምባሳደር ቆይ አሁን በምትነግረኝ ነገር ውስጥ ግን እንዴት ነው ነቀምት የቆንጆች ሀገር እንደሆነ አውቃለሁ። አንዱዬ እንዴት ነው? እኔማ ያው ሲስተር ነች ቆንጆ። ወንዶቹ እስከዚህም ነን፣ እውቀት እንጂ መልክ የለም። ሲስቅ እዚህ ጋር ካለች ነገሩ እንደሆነ እኔ እኮ ማየት ራሱ የከበደኝ ነው። አበረታቱኝ በእናታችሁ። እንደዚህ ትዝታ ውስጥ ከተትከኝ ስትስቅ ራሱ። አገባህ? ፍቅረኛ አለህ? አላገባም፣ ገና ነው። አላገባም፣ ልጅ ነኝ። ቅድም እኮ ብለሃል። ልጅ ነኝ። ከለር ፎቶ ካለ ነቀምት ላይ በጣም ልጅ ነህ። ልጅ ነኝ፣ ገና ነው፣ አላገባውም። መልእክት እንዴት አያት? መልእክት ቅድም ስገባ ነው ያያት። ምን ታደርጊያለሽ አሁን? ነቀምት ብትሄጂ አይሻልሽም? አንደኛ ኑሮ ርካሽ ነው። በቅርቡ ደግሞ ነቀምት ላይ ነዳጅ ሊወጣ ይችላል። እንዳነጋገሩ የማራ ሀገር ነው፣ የቅቤ ሀገር ነው። ዋው ባይዘ አሁን ለምሳሌ በግ ምናምን እኛ ጋር በ10 ሺህ ብር አሁን ባለው በ10 ሺህ ብር ይዘህ ትገባለህ። ነቀምት በጣም ብዙ ነገር ርካሽ ነው። የቤት ኪራይ ጥሩ ነው። በጣም ለምሳሌ አሁን በጣም ውዱ ቤት ስንት ነው ነቀምት ውስጥ? ሙሉ ግቢ እኮ በቃ 25 ሺህ ብር ምናምን ነው። እኔ ነኝ ያለ ሙሉ ግቢ ነቀምት እየሄድን እየመጣን ስራ እንዴ? ባይዞ ደግሞ ኤርፖርትም ስራ ስለጀመረ 40 ደቂቃ እኔ ነቀምት እውነት ድንጋይ ከጠፋውባችሁ ነቀምት ላይ ፈልጉኝ። በጣም አይደለ አፉ ላይ ራሱ እሱን ነገርም ያዘልኝ። የምትበላው ነገር ደግሞ ኦርጋኒክ ነው። ይሄ የተዳቀለ ነገር ምናምን ለጤና የማይስማማ ነገር የለም። በቃ ደግሞ ወቅት አለው። ማንጎ በራሱ ወቅት ይመጣል። ሸንኮራ በራሱ ወቅት ነው የሚመጣው።
ቦሎቄው በራሱ ወቅት አለው። በቃ በራሱ አዛ አካባቢ ያለው እንዳለ ሪሶርስ እንትን አይደለ በቃ አሁን ወቅት አለው። ነገሮች ቢመቻቹና ቤተሰብ ጨዋታ መምራት ብትችል ወይም ደግሞ እዚህ ያው መምሰሉ እንዳለ ሆኖ ከብየዳው ህይወት አውጥቶ አዲስ አበባ ውስጥ የሚያኖር ነገር ቢኖርህ ይሄን የመሰለ የነቀምትን ህይወት ትተህ የምትመጣ ይመስላል? ከመጣሁም ያን ነገር ግን አመጣዋለሁ። አሁን ቦሎቄ ከነቀምት ቡናው ከነቀምት ነው የተመረጠ ቡና፣ ቂቤው፣ ማሩ የትዳር አጋርህም ከነቀምት እሷንም እዚህ ጋር ነው ለካ። በሚቀጥለው ይመጣሉ እውነት ከነቀምት